ኖቬምበር 23 1996 በፈረንጆቹ አቆጣጠር በህንድ ውቅያኖስ ላይ በምትገኘው ኮሞሮስ ደሴት የባህር ዳርቻ ላይ የነበሩ ቱሪስቶች አይናቸውን ማመን አልቻሉ። ከአድማስ ባሻገር አንድ ግዙፍ ቦይንግ 767 አውሮፕላን ምንም አይነት የሞተር ድምፅ ሳይኖረው ልክ እንደ ቆሰለ ወፍ ወደ ባህሩ እየተንደረደረ ነበር። በዚያች አስጨናቂ ሰከንድ በአውሮፕላኑ ውስጥ የነበሩ 175 ንጹሃን ተሳፋሪዎች የሚይዙትንና የሚጨብጡትን አጥተዋል። ሞተሮቹ ሙሉ በሙሉ ቆመዋል። ነዳጅ የለም። ሰማዩ ላይ የሞት ጥላ አጥልቷል። ነገር ግን ይሄ ተራ የአየር አደጋ አልነበረም። ይህማ በሶስት አጋቾች እብደት የተጀመረ የካፒቴን ልዑል አባተን አስደናቂ ተጋድሎ ያሳየ እና በዓለም አቀፍ አቪዬሽን ታሪክ ታይቶ የማይታወቅ የሰማይ ላይ ድራማ ነበር። በውሃ ላይ ያረፈው ያ ግዙፍ አውሮፕላን ለምን ለሁለት ተሰነጠቀ? ከሞት አፍ ውስጥ የወጡት 50 ሰዎችስ ያንን ሲኦል እንዴት ተረፉት? ፍጻሜው ግን እጅግ አሳዛኝ ነበር። እስከ መጨረሻዋ ሰከንድ ድረስ የተደረገውን ያንን አስደንጋጭ ትንቅንቅ ሙሉ ታሪክ አሁን ዝርዝሩን ይዘንላችኋል፣ እንደሚከተለው እናቀርብላችኋለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም ሐሳብ አስተያየቶቻችሁን በኮመንት ላይ እንዲያስቀምጡልን በትህትና እንጠይቃለን። በኢትዮጵያ አየር መንገድ አውሮፕላን ውስጥ የተስተናገደው ፊልም የሚመስለው አስደንጋጭ እውነት እጅግ በጣም አስገራሚ ከሆኑና አየር መንገዱ በታሪኩ ከገጠሙት እጅግ አሳዛኙ ገጠመኝ ነው። አብራችሁን ይቆዩ። ፊልም የሚመስለው በኢትዮጵያ አየር መንገድ አውሮፕላን ውስጥ የተከሰተው አስደንጋጭ እውነት ወቅቱ በአውሮፓውያኑ የዘመን ቀመር አቆጣጠር ኖቬምበር 23 1996 ነበረ። መነሻውን ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ያደረገው ከኢትዮጵያ አየር መንገድ በረራ ቁጥር 961 እንደ ወትሮ መንገደኞቹን በምቾት ያለ እንከን ወደ ኬንያዋ ናይሮቢ ለማድረስ በዝግጅት ላይ ነበረ። ከኬንያ በኋላ ወደ ኬንያም ከደረሱ በኋላ ለጥቆ መንገዱን ወደ ኮንጎ ብራዛቪል፣ ወደ ናይጄሪያ ደግሞ ሊኮስ ለማቅናትም ረጅም እቅድ ይዟል። በረራውን የሚያደርገው ደግሞ ቦይንግ 767 በተባለው በኢትዮጵያ አየር መንገድ ንብረት በሆነው አውሮፕላን ነው። አውሮፕላኑ በዋና አብራሪ ካፒቴን ልዑል አባተና በረዳት አብራሪ ዮሐንስ መኩሪያ ይዘወራል። 167 ተሳፋሪዎችና 12 የበረራ አካላት ሆነው በረራውን እነሆ አንድ ብሎ ተጀመረ። በረራው ተጀምሮም አውሮፕላኑ የሰማዩን መንገድ እንደ ውሃው ይጠጣው ጀመር። አውሮፕላኑ ከኢትዮጵያ ሳይወጣ ከ20 ደቂቃዎች በኋላ ግን አንድ ሰው ከመቀመጫው ተነስቶ ወደ አብራሪዎቹ ክፍል ያመራል። እርሱንም ተከትለው ሌሎቹ 2 ሰዎች ወደ አብራሪዎቹ ክፍል ተጠጉ። ወደ አብራሪውም ቀርበው አውሮፕላን ውስጥ 11 የአውሮፕላን ጠላፊዎች እንደሚገኙ ገልጸው ረዳት አብራሪው ከክፍሉ በአስቸኳይ እንዲወጣ በጠየቁት መሰረት ዋና አብራሪው ጠላፊዎቹን ብቻውን ሊጋፈጥ በክፍሉ ውስጥ ቀረ። በእርግጥ ለሰሚው ይድነቅ እንጂ ካፕቴን ልዑል አባተ ግን የአውሮፕላን ጠላፊዎች ሲገጥሙት እነዚህ ሶስተኞቹ ነበሩ። አጋቾቹ መካከል 3ቱ አጋቾች ካፒቴኑ መንገዱን በአስቸኳይ ቀይሮ ወደ ኬንያ የሚያደርገውን በረራ ትቶ ወደ አውስትራሊያ በረራ እንዲያደርግ ያዙታል። ነገር ግን የካፒቴኑ ምላሽ የተለየ ነበር። አውሮፕላኑ አውስትራሊያ ለመድረስ በቂ ነዳጅ እንደሌለው እና ነዳጅ ለመሙላትም የግድ ኬንያ ሞምባሳ ማረፍ እንዳለበት ይነግራቸዋል። ነገር ግን ይህ ለጠላፊዎቹ የሚዋጥ ነገር አይደለም። እርሱ እንዳለው ሞምባሳ አርፎ ነዳጅ መሙላት እንደሚያስፈልገው እና ቦይንግ 767 አውሮፕላኖች ነዳጅ መሙላት ሳያስፈልጋቸው ለ11 ሰዓታት እንደሚችሉ እናውቃለን ሲሉ ዋና አብራሪው ካለማመንታት ወደ አውስትራሊያ በአስቸኳይ እንዲያቀና አዘዙት። ካፒቴን ልዑል አባተም አውሮፕላኑ ኬንያ የሚያደርሰውን ነዳጅ ብቻ መሙላቱንና እነርሱ እንዳሰቡት አውስትራሊያ ቀርቶ የአውስትራሊያን ሩብ መንገድ እንኳን ሊያስጌዳቸው እንደማይችል ደጋግመው ነገሩት። በአምኑትም የነዳጅ ምልክቱን ጠቁሞ 11 ሰዓት እነሱ ካሰቧት ሀገር አውስትራሊያ ድረስ ተሾፍሮ ሊደረስ እንደማይችል አስረዳቸው። በወቅቱ አውሮፕላኑ ነዳጅ እንደሌለው ከማስረዳት ውጭ ምንም ነገር ሊያደርግላቸው እንደሚችል
ሲያስረዳቸውና ሊያረጋጋቸው ቢሞክርም ነገር ግን በፍጹም በእጅ ያለማለታቸውን ካፒቴን ልዑል ወደኋላ እያስታወሰ ይናገራል። ጠላፊዎቹ በካፒቴኑ ሀሳብ ባለመስማማታቸው ካፒቴን ልዑል አባተ አውሮፕላኑን ወደ አንድ ደቡባዊ የውሃ ዳርቻ እንዲያቀና አደረገው። ነገር ግን ከጠላፊዎቹ መካከል አንዱ አሁንም ድረስ ደረቅ መሬት ላይ በረራ እያደረገ እንደሆነ ሲመለከት ካፒቴኑን ማስጠንቀቅና ማስፈራራት ያዘ። በዚህም ካፒቴን ልዑል አባተ በህንድ ውቅያኖስ ላይ በተንጣለለችው በማዳጋስካርና በአፍሪካ መካከል በምትገኘው ወደ ኮሞሮስ ደሴት አቅራቢያ አቀና። በወቅቱም የነዳጅ ማሳያ ምልክቱ ነዳጅ ማለቁን እያሳየ እንደሆነ ለጠላፊዎቹ ደግሞ ደጋግሞ እያስረዳ አሁንም መንገዱን ቀጠለ። ነገር ግን ጠላፊዎቹ ለመስማማት በፍጹም ፈቃደኛ አልነበሩም። እንዲያውም የጠላፊዎቹ መሪ የረዳት አብራሪ ቦታ ላይ ተቀምጦ መቆጣጠሪያዎችንና ራዳሮችን ሳይቀር እየሰባበረ ጣላቸው። በዚህ ጊዜ በአውሮፕላኑ ውስጥ የነበረው ስጋት እጅጉን በእጥፍ ጨመረ። መንገደኞቹም ሆነ የበረራ ሰራተኞቹ በእጅጉን ተጨንቀዋል። ሁሉም በጭንቀት ወደ የሚያምነው ፈጣሪው ይጸልያል። አውሮፕላኑም ወደ ኮሞሮስ ደሴት አቅራቢያ በ35 ናኖሜትር በደቡብ በ469 ናኖሜትር ሰሜን ምዕራብ ማዳጋስካር በምትገኘው ኮሞሮይ ደሴት ደርሷል። በአካባቢው የሞሮኒ ዓለም አቀፍ አየር ማረፊያ መተላለፊያ ላይ ከ15 እስከ 20 ናኖሜትር የማለፊያው ደቡባዊ ክፍል ላይም ዞረ። አሁን አውሮፕላኑ ነዳጅ እንደሚያስፈልገው ያለውንም ነዳጅ አውሮፕላኑ አንጠፍጥፎ መጨረሱን ጠቆመን። አብራሪው ካለምንም ምርጫ በረራውን ማቆምና አውሮፕላኑን ማሳረፍ ግድና ግድ ሆነ። ነገር ግን ለጠላፊዎቹ የጉዳያቸው አልነበረም። ይልቁንም አብራሪው ስለ 19,000 ጫማ በታች አውሮፕላኑን አንዲት ኢንች ዝቅ አድርጎ እንዳይበር ማስጠንቀቃቸውን ቀጠሉ። 2 ሰዓት ከ40 ደቂቃ ላይ ግን አንድ ነገር ተከሰተ። የአውሮፕላኑ የቀኝ ሞተር መንደድ ጀመረ። አብራሪው ካፒቴን ልዑል አባተ የደረሰውን የማስጠንቀቂያ መልእክት በመመልከት ሁኔታው አደገኛ እንደሆነ ለጠላፊዎቹ አለቃ ማስረዳት ጀምረዋል። አሁን ስጋት የገባው አለቃቸው ካፒቴኑ ክፍል ውስጥ የሁለት ግብረ አበሮቹን ማማከር ያዘ። ይህ አጋጣሚ ለካፒቴኑ ማይክራፎኑን አንስቶ ለመንገደኞች የሚናገርበት የቅጽበት እፎይታ ሰጠው። ወዲያውኑ ማይኩን አንስቶ ካፒቴን ልዑል አባተ፣ ክቡራትና ክቡራን መንገደኞቻችን፣ አብራሪያችሁ ካፒቴን ልዑል አባተ ነኝ። አውሮፕላን ነዳጅ ጨርሷል። ይህም ብቻ አይደለም፣ አንደኛው ሞተርም መስራት አቁሟል ሲል በዚህ ሰዓት አውሮፕላኑ ብቸኛው አማራጭ ወደ ምድርና ምድር ማረፍ እንደሆነ ገልጾ ማለት የሚፈልገው ነገር ይህንኑ ነው ሲል ለመንገደኞቹ በሙሉ አውሮፕላኑ መጠለፉን አሳወቀ። በወቅቱ ነዳጅ እንዳለቀ በቅርቡ ወደሚገኝ ነዳጅ አውሮፕላን ማረፊያ ማረፍ እንዳለበት፣ ነገር ግን ማንም የትም ሳይደርስ አውሮፕላኑ እንደሚከሰከስ ለጠላፊዎቹ ማስጠንቀቁን የሚናገረው ካፒቴን ልዑል አባተ ያሰብነው ካልደረስን መሞት ነው የሚሻለን ሲሉ እንደመለሱለት ያስታውሳል። ታዲያ እናንተ ያሰባችሁት ሰዓት ደርሶ የመሞት ህልም ካላችሁ ለምን ይህ ሁሉ ንጹህ መንገደኛ እንዲያልቅ ምክንያት ትሆናላችሁ ስላቸው እንዲመለሱልኝ ይላል እያስታወሰ። ግድ የለም ቀጥል፣ ታሪክ ሰርተን እንሙታሉ። በወቅቱ አብራሪው ካፒቴን ልዑል አባተ ማይክራፎኑን ማሳሰቢያውን ሲናገር የነበረውን ማሳሰቢያ ከመንገደኞቹ ጋር አብሮ ሲሰማ የነበረው የጠላፊዎቹ አለቃ በፍጥነት በመምጣት ማይክራፎኑን ከካፒቴኑ ልዑል አባተ እጅ ነጥቆ ይጥለዋል። ከዚያም በረዳት አብራሪው ቦታ በመቀመጥ ካፒቴን ልዑል አባተ በረራውን በአስቸኳይ እንዲቀጥል ያደርጋል። አሁን አብራሪው ካፒቴን ልዑል አባተ አውሮፕላኑን በብጥ ለማብረር ዝቅ ማድረግ ይጀምራል። ነገር ግን አጠገቡ የተቀመጠው ጠላፊ የአውሮፕላኑን የቁጥጥርና የበረራ ቁልፎቹን እንደ መጫወቻ ዕቃ እየነካካ ስለነበር አብራሪውን ጭምር መቆጣጠር ከሚችለው ሙሉ ሁኔታ በላይ አውሮፕላኑ በ248 ማይል እስከ 386 ማይል በሰዓት ድረስ መጋለብ ይጀምራል። የተዘበራረቀ ሁኔታ ነበር። ከብዙ ጥረት በኋላም በረራውን መቆጣጠር ሲጀምር ግን የአውሮፕላኑ የግራ ሞተር መስራት አቁሞ ቦይንግ 767 አውሮፕላን ብቸኛው የቀረው አማራጭ መከስከስ ብቻ ሆነ። የአቪዬሽኑ ዓለም ዛሬም በጀግንነትና በክብር የሚያስታውሰው ካፒቴን ልዑል አባተ የመጨረሻ ጀብዱን የፈጸመበት ሰዓት ነበር። እንዲህ አለ፣ መንገደኞችን ማትረፍ አለብኝ። ለማትረፍ ደግሞ የመጨረሻው አማራጬ ልጠቀም ይላል።
በዚህም ጊዜ ወደ አቅራቢያው በሚገኘው አየር ማረፊያ ለማቅናት ይወስናል። በዚህ ጊዜ በአቅራቢያው ወደሚገኝ አየር መንገድ ለማቅናት ሲሞክር ከሶስቱ ጠላፊዎች ጋር ግብግብ ይገጥማል። በወቅቱም በግብግቡ መሃል አየር ማረፊያውን እንደሳተው ካፒቴን ልዑል እንደምንም እየታገለ ኮሞሮስ ደሴት በሰሜን ግራንዴ በሳኒዮሊ አካባቢ በሚገኝ ጥልቀት በሌለው የውሃ ክፍል ላይ እንደምንም አንሳፎ በጀግንነት አውሮፕላኑን ለማሳረፍ ወሰነ። ቀድሞ የአውሮፕላኑን የግራ ክፍል በ10 ዲግሪ ዘመን አድርጎ ያሳርፈዋል። ካፒቴኑም ያላሰበው ይገጥመዋል። የግራው ሞተርና ክንፉ ወደ ውሃ ውስጥ ጠልቀው በመግባት አውሮፕላኑ ወደ ግራ አዝምሞ እንዲሰምጥ ያደርጉታል። በዚህም አውሮፕላኑ ከጀርባው ክፍል በስተቀር ሌላው ክፍሉ በውሃ ውስጥ ይዘፈቃል። አከተመ። በዚህ ጊዜ የአጋች ታጋች ድራማው እዚያ ጋር ተዘጋ። አውሮፕላኑን በጭንቅ ሲያደርግ የነበረው በረራ ጣጣውም ወደ መሬት አረፈ፣ ወደ ውሃ ውስጥ ገባ። ከዚህ በኋላ ሁሉም ነገር አከተመ። በርካቶችም ሕይወታቸውን አጡ። እንደ ዕድል ሆኖ ከተሳፈሩት 163 መንገደኞችና 12 የበረራ አስተናጋጆች መካከል 50 ሰዎች ብቻ መትረፍ ቻሉ። አውሮፕላኑን ለዚህ አስደንጋጭ ክስተት የዳረጉት ግለሰቦችም ከሟቾች ውስጥ ነበሩ። አንዳቸውም ጠላፊዎች አልተረፉም። 50 ሰዎች ተርፈዋል። ከተራፊዎቹ መካከል ደግሞ ዋና አብራሪው ካፒቴን ልዑል አባተና ረዳት አብራሪው ዮሐንስ ይገኙበታል። በዚህ ከባድ በሆነ የአውሮፕላን ጠለፋ ወቅት ምንም እንኳን እንዳሰበው ሁሉንም መንገደኞቹን አውሮፕላኑን ከአደጋ ማትረፍ ባይችልም ነገር ግን ተሳፋሪዎቹን ለመታደግ ባደረገው የሞት ሽረትና ትንቅንቅ ዋና አብራሪው ካፒቴን ልዑል አባተ ከበረራ ደህንነት ፋውንዴሽን በሲቪል አብራሪዎች ደረጃ እጅግ ከፍተኛውንና የጀግና ሽልማት የሆነውን የፕሮፌሽናሊዝም የበረራ ደህንነት ሽልማቱን ወስዷል። እጅግ አስደንጋጭ የሆነው እውነት በኢትዮጵያ አየር መንገድ ታሪክም ከተመዘገበ እነሆ በዚህ በፈረንጆቹ አቆጣጠር በ2026 28 ዓመታትን አስቆጠረ። ይህም በኢትዮጵያ አየር መንገድ ካሳለፋቸው እጅግ አስገራሚና አስደንጋጭ እውነቶች መካከል አንዱ ይህንን የኮሞሮሱን ክስተት እንዲህ አስቃኝተናቸዋል። ስላደመጣችሁ እያመሰገንን ቻናሉን ሰብስክራይብ፣ ቪዲዮን ላይክ እንዲሁም ሀሳብ አስተያየቶቻችሁን በኮሜንት ላይ እንዲያሰፍሩ በትህትና እንጠይቃችኋለን። ሰላም ቆዩልን።